የተሻለ አውቃለሁ ብዬ ስለ ቡል የምናገረው ለመሰለ ሎንሊ ፕሌስ ምድር ባቡር ብቻ ነው ስፖርት ያለው እና ልነግርህ ፈልገው ምንድነው ቡል ስፖርት ማለት አንደኛ ይሄ ሾርት ሳይት ፕሮብሌም ካለብህ ባኬክ ካለብህ ሃምስትሪንግ ካለብህ እንድትንቀሳቀስ የሚያደርግህ ነው ኪዩረብል ነው እንደገና the first thing ያ ኳስ ከማንኛውም ስፖርት ትጥቆች ውስጥ ሎንግ ስቴይንግ ረጅም እድሜ ያለው የስፖርት ትጥቅ የኛ ቡል ነው ከሱ እኩል የሚሄድ አሁን ባስኬት አንድቦል ቫሊቦል ምናምኖች ቴብል ቴኒስ ምናምን አሉ አይደለም ከረምቦላም አሉ ኳሶቻቸው ሾርት ዱሬሽን ያላቸው ይሄ ግን የከረምቦላ ከ30 ዓመት ተጫውተ ሬታርድ ነኝ ብለህ ካልተውከው በስተቀር ኳሱ አይጎዳም ከዛ ውጪ ከባቡር እንትን ከቡል ስፖርት እኩል ረጅም እድሜ ያለው ምለው ኳስ እንትን ነው የጎልፍ ፕላስቲክ ምክንያቱም ብዙ ጊዜ አትጎዳም ሳር ላይ የምትንደባለል ስለሆነች ያ ስፖርት ስላለ ለኔ ሆስፒታሌ ነው ዴይሊ ለጋር ውስጥ ጓደኞች አሉኝ ፐርማነንትሊ ለጤና ቡድን ብለው የሚወዳደሩ ከነሱ ጋር ይጫወታሉ ከዛ ውጪ ማንንም የውጭ ዜጋ ሲመጣ በአባቱ ፈረንሳይ ይሆናል ጣሊያናዊ ይሆናል በእናቱ ወይ ምናምን ጣሊያናዊ እንግሊዛዊ ጀርመናዊ ሆላንዳዊ ስፔን ምናምን የፈረንሳይ ብለድ ያላቸው ሲመጡ አዲስ አበባን ሲጎበኙ አዲስ አበባ ውስጥ የፈረንሳይ ባህል ምን አለ ብለው ሲሉ ይሄን ቡል ነው የሚያውቁት ስላልፈረሰ እዚህ ጋር ይመጣሉ የሚያወሩኝ ነገር ምን እንደሆነ ታውቃለህ ጌት ስማርት ይሉኛል አዎ ነው የምላቸው ጥሩ ፊገር አለኝ አይቻለሁ ደግሞ በጣም እንግዳ ተቀባይ ነህ ከውጪ እንዳለ ሲመጡ ከውጪ ብቻ አይደለም እዚህም ላሉኛ ወጣቶች ስንመጣ እንኳን በደስታ ነው የምትቀበለው ያለውን ነገር ለማሳየት ትሞክራለህና በዚህ አጋጣሚ ደግሞ በጣም ክብር አለኝ ማርያም በጣም ተላየ ለምን መሰለህ አንተ አንድ የራስህ የሆነ ነገርን ነው ማለት ሌላ ሰው ብታካፍለው የሚጎዳህ ነገር የለም ይሄን ስፖርት ደግሞ እነዚህ ሰዎች ሲመጡ አያት ቅድመ አያት ኖሮት አይደለም የሚመጣው አያቱ የነገሩትን ስቶሪ ቴለር እዚህ ጋር መጥቶ ፕራክቲካሊ ለማየት ይፈልጋሉ ሲመጡ አገኛቸዋለሁ ግን የሚያሳዝነኝ ምን እንዳለ ልንገር ሁሉም ሲመጡ ጌት ሾክድ እርግጥ የአዲስ አበባ ሞደርን መሆን እኔ ከማንም በላይ ደስተኛ ነኝ ግን አንዳንድ ሂስቶሪካል ነገሮቻችን ዲሌት ሲሆኑ አዝናለሁ ምክንያቱም እነዛ የውጭ ዜጎች ሲመጡ ነው ማለት አሁን ዛሬ ቀጠሮ አለኝ 10 ሰዓት ላይ ነው ሲመጡ እንዳለው ታውቃለህ ጌታቸው ሳምንት የሚቆይ ይመስላል ወይ ይሉኛል ይፈርሳል ብለው ያስቡ ኖ የእናንተ ድምጽ ካለበት አይፈርስም ግዴላችሁ እናንተም ደግሞ ቪዚት ማድረጋችሁን አትርሱ ኳስ ላኩ 2 ሻጥን እንዴ መድብላችኋለሁ ማንንም ጓደኛ ሲመጣ ከፍቶ እንዲጠቀም ራይቱን አመቻቻለሁ ምናም ብያቸው ነው በቃ ኢንጆይ አድርገው ይሄዳሉ ኤቭሪዌር አሁን በዚህ ስፖርት የተነሳው ፍራንኮ ፎሬስ የሚባል አለ መጋቢት ላይ የሚደረግ ይሄ መጋቢቱ ውድድር ማለት የፈረንሳይኛ ቋንቋ ተናጋሪዎችን ፓርቲሲፔት የሚያደርጉበት ነው ግን ጥሩ ኮሚሽነር ስላላገኘ ኮኔክሽኑን አላልቶታል ግን ፈረንሳይ ኤምባሲ ፍራንኮፎኒ ኦርጋናይዜሽን አለ እነሱ ግን በቃ ማይቀር ነው ውድድሩን ያደርጉታል በጣም ቆንጆ ነው ለኔ እሱ ስላለ ጤነኛ ነኝ ለዚህ ነው ፊሊፕስ ትመስላለህ መባለው በጣም ጌች በጣም ብዙ ነገር እንትን ያልከኝ በዚህ ደግሞ እሺ የሆነ አንድ ደግሞ የምትለው ገጠመኝ አንተ ብዙ ገጠመኞች ነው የሚኖር አምናለሁ ግን የሆነ እንደ አጠር ብላ የሆነች አሪፍ የሆነች ገጠመኝ ካለች ደግሞ ብነግራቸው ደግሞ እነሱም ስቀው እንደዚህ ነበር እንዲሉ እሺ አንድ ገጠመኝ ካለ ኦኬ አንድ ከገጠመኞች ሁለት ገጠመኝ ልነግርህ ፈልጋለሁ አንዱ ገጠመኝ ምን መሰለህ ለጋር ካልፈረሰች በአውቶቡስ አልተጠቀምም ምን ነበርኩኝ ግን ከባለቤቴ ጋር ከተጋባሁ በኋላ ነው ማለት almost 18 years ነው 18 አመት ሆናል ከተጋባሁ በኋላ ግን ምንከራየው ቦታ በጣም ሩቅ ቦታ ነበር እንትን ኖር ያለው መሪ ወይራ ጆሞ 1 ጆሞ 2 ኖር ያለው አሁን ደግሞ ኩይፈቼ ነው የምኖረው እና የገረመኝ ምን አለ መሰል ባለቤቴ እንዲህ አሟት እንትን ግዛለች መድኃኒት 2000 ብር ዚክሽ ከትቼ ነበር ደንገት አንበሳ ቶፕስ ላይ አንዳንዴ ሪስፔክት ታረግ የለም ይሄ ከተሜነት የሚጎዳ ነገር ነው ማለት ለካ እነዛ ጥሩ ላቦሮች ናቸው
እና አንዷ ትልቅ ሴት መስላ ነው ተሸፋፍና ያየኋት እና ለሷ ብዬ ብድግ አልኩኝ። ከዛ በኋላ ስቆም እዚህ ጋር ነክተውኛል መሰለኝ አላውቅም ነው ምን እና ለሷ እንደተነሳውላት እሷ ደግሞ ለሌላ ሰው ብላ ተነሳች። አንተ እኮ ጥሩ ሰው ነህ ምናምን ብላ እያዋረች ሳለ ያኛው ኮት ነበር ያደረኩት ከኋላ ሁለት ተካፋች የለኝም በዛ ስር ይዞ አንቺ ምን ተቀበለኝ። አሁን መጨረሻ አንዷ ሞባይል የተሰረቀ ስትል ለሷ ልደውልላት ብዬ ሲሄድ ሌላ ሰው መደወል ጀመረ። እስኪ ነሽ ጤነኛ ነኝ ይስል የለም አሁን ለገኒ ምን ብዬ ነው የምነግራት አልኩኝ። ግን ደስ ያለኝ ምን መሰለህ አንዳንዴ ሌባም እድለኛ ሌባ አለ፣ ኮቴ ደረቅ ሌባ አለ፣ ኮቴ እርጥብ አለ። ያችን 2000 ብር የወሰደብኝ እንዳውም 100 ብር አጉደይባታለሁ። ትኬት መቁረጫ ምናምን አድርጌ 9 ነው 6 ሰዓት ላይ ግን አንዱ ፍሬንድ ደውሎ ጌት እንዴት ነህ ደህና ጠፋህ ለምንድን ነው ፌስቡክ ላይ እንደዚህ ማትለኛለህ? አይ እባክህ ብለው ለኔ ፌስቡክ እኮ ፌስቡክ ሆነብኝ ብያለሁ። ኖ ጌታቸው ይሄንንማ አይገባሽም ብሎ 10,000 ብር ላከልኝ እና በሌብነት ያኔ ተሰረኩ ማለት ጌች አንተን እኮ ይልሃል አንዳንድ ጊዜ ይላል መዘገይበት ላንተ የምትልበት አና በጣም አሪፍ እንትን ነው። ደግሞ በመጨረሻ ደግሞ የች ከአንተ ጋር ቀኑ ሙሉ ቢዋል ብዙ ነገር ነው እንትን ማለት እኔ ሌላ ቀንም ቁጭ ብዬ እንትን ማውራታችን አይቀርም። ደግሞ እንዴ ብዙ ስቶሪ አለ ስለለጋር አንተ ልትሰራው የምትችለው ይሄ ያንተ አክሰስ ብዙ ነገር እንደሚጠቀም አውቃለሁ። ምክንያቱም ከባህር ማዶ ላሉ ወንድሞቻችን የምትሰጠው ኤክስፕሬሽን አርቲክሎች ለኔ በጣም ግሬት ነው፣ ደስ ይለኛል። ስለዚህ ዱ የተሻለ ነገር እንደምትሰራ ማምናለሁ። በጣም ጌች እኔም ከአንተ ጋር ብዙ ነገር እናወራለን ያሉትን ነገር እንትላለሁ። በመጨረሻ ደግሞ ለወጣቱ ደግሞ አላርለ ላለው ደግሞ ሰው ደግሞ ታስተላልፈው ስለ ፍቅራችን ስለ አንዳንድ ነገር ምን ማድረግ እንዳለብን ደግሞ የሆነ ነገር ባጭሩ ወጣ ለሚገባ እኔ አሁን በዚህ በጣም የሚያሳዝነኝ ነገር ሆኖ ያየሁት ነገር ወጣቱ ወደ ሱስ አመል ውስጥ በመግባቱ ነው። እውነቴን ነው። ሱስን የምትለምድባቸው እድሜዎች ወሳኝ ናቸው። አሁን ለምሳሌ 18 እና 20 ውስጥ ገብተህ የምትለምዳቸው አመሎች አቁም የሚልህ ሰው ከሌለ አልኩ በጣም መጥፎ ናቸው። ምክንያቱም ማንኛውም አመል ኢኮኖሚካሊ፣ ፊዚካሊ፣ ሜንታሊ ያጎድልሃል እና ያንን አመሎች ነፃ ቢሆኑ ጥሩ ነው። እርግጥ በአመል ውስጥ ደግሞ ገብቶ ሊቀየሩ የማይችሉ ሰዎች ምን አይነቶቹ ሲሆኑ መሰላ ኦቨር ሰርት ሆነ ስትለምድ ሊሚትድ አይደለህም። ሲጋራውን የፈለከውን ያገኘውን ነው የምታጨሰው፣ መጠጡንም ያገኘውን ነው የምትጠጣው፣ ጫቱንም የፈለገውን አይነት ነው የምትስከመው። ስለዚህ እንደዛ አይነት ሰዎች በዚህ እድሜ ላይ ሲቀምሱ ነው ማለት እንደው ቴስት አድርጎ ለመውጣት ቢጥሩ አሪፍ ነው። ምክንያቱም ማንኛውም አመል ክብረ ነክ ነው። ስፔሻሊ ሲጋራ አንተ ጫት ጥቅም ይሆናል በለ እኔ ግን ጫት ምቅባለው ሲጋራ ላጨስ እችላለሁ። አንተ ሲጋራውን እንኳን አትጠቀምም፣ ግን ከዚህ ከጫት ቤት ስትወጣ ግን ምንን ተሸክመህ ነው የምትወጣው? የሲጋራ ጠረን። ስለዚህ አመል ላንተ አይደለም፣ አንተ ለተጠቃሚ ሳይሆን ጎንህ ላለው ሰው ይጎዳል። ሽታው ክብር ይነሳዋል። ስለዚህ እኔ መቼስ አመልን የሚቆምበት ኮሚኒቲ ለማቋቋም ከናንተ ጋር ከጣር አያቅተንም ነው ማለት። አንዳንዴ ምን አለ መሰለህ ሰውን ፕራክቲካሊ እንዲህ ነው ብለህ ስትነግረው ተጎጂነቱ ምን ያህል እንደሆነ ስታሳየው፣ አሁን እኔ ስለ ጫት መጥፎነት ብዬ ስናገር ሲጋራ ነው እላለሁ። ምክንያቱም ጥርሴ እኔ ሆነ አልቋል። ከላይ አንድ ከግማሽ ነው ያለው፣ ከታች ምንት ነው ያለኝ እና ማለት ያ አመል ባይኖር ቢኖር አሁን አንዳንዱ ጥርሱን ያጣው እኮ ያው በድብድብ ነው ምናምን ሊል ይችላል። እኔ ግን ያ አይደለም የጣለ። ስለዚህ አመል ክብረ ነክ ስለሆነ ይሄ ትውልድ ደግሞ ለአመል ወደ አመል እንዳይጋለጥ ብንረዳው ጥሩ ነው። ሐሳብ መቀየርን ሐሳብ ከነገርከው እኮ ያሁኑ ትውልድ የሚያምን ነው የሚገባው ነው። ስለዚህ የተሻለ ለውጥ እናገኝበታለን ብዬ አስባለሁ። እንዲያውም አሁኑ ባለው ስርዓት ላይ ነው ማለት የስፖርት ማዘውተሪያዎች መኖራቸው ትንሽ ፕሮቴክቲቭ ያደርጋል ከአመል ቤት። ምክንያቱም ስፖርቱም አድቬንቸረስ እየሆነ የሚመጣ ነው።
ባስኬትም ሃይሊ ፔይድ ብትሆንበት ነው እግር ኳስን ብትጫወት ምናምን ወደ ብስክሌት ተወዳዳሪ ብትሆን እንኳን እኮ በአሁኑ ጊዜ ጥሩ ክፍያ ነው በክለብ ኖረ። ስለዚህ ያንን ስፖርቲቭ ብናረጋቸው ደስ ይለኛል። ደግሞ የሚያደምጥ ትውልድ ስለሆነ ይታረማል ብዬ ተስፋ አደርጋለሁ። በጣም ጌቹ በጣም ዝጌራ ያክብርልኝ። በጣም ደስ የሚል ቆይታን ያሳለፍነው ከጌች ጋር በአሁን ብቻ አይደለም፣ ቀጣይም ደግሞ የምድር ባቡር ደግሞ እንትን አለ፣ የቡል ውድድር ደግሞ የሙት ዓመት መታሰቢያ ያለ ውድድር አለ። እሱ ላይ ደግሞ ተገናኝተን ደግሞ ሌላ ደግሞ ስለ ቡል እዛ ቦታው ላይ ደግሞ ሆነን ደግሞ ስለ ቡል ያለውን ነገር እና ብዙ ነገር ከጌቾ ገና ጥቂቷን ነው ያወጣነው። በጣም ጌች እኔ ግን ይሄንን ስፖርት ፖፑላርሊ እንደምታሳድገው አምናለሁ። ምክንያቱም ለምን እንደሆነ ነገር ያው ኳሱን ሶርስ ኦፍ ቦል ከተገኘ ይሄ ስፖርት ለማንም እድሜ ለገፋው ሰው አይደለም፣ ስራ ፓርታይም ጆብ የሚኖረው ሰው አለ አይደለም፣ እንትን ሲል ማዘውተሪያ ቢያጣ ይሄን ቢጫወት አንደኛ በባህሪ ንጹህ ባህሪ እንድትኖር ነው ያደረገ፣ ሁለተኛ ፊዚካሊ አፒራንስን ደግሞ ያሻሽልልሃል፣ ሶስተኛ ደግሞ ኢኮኖሚካሊ አይጎዳህም። ስለዚህ ይሄንን እንግዲህ ካንተጋር ለማየት ተስፋ አደርጋለሁ። ያው የዛ ውድድሩ ላይ ደግሞ ሙሉ ፕሮግራም ለሱ ስለምንሰጥ ደግሞ አንተ ነህ ደግሞ አንደኛው እዛ ጋር ያለውና ስለሱ ብዙ ነገር እንሰራበታለን። ለዛሬ ግን በጣም እድሜና ጤና ይስጥልን፣ እግዚአብሔር ያክብርልን። በጣም ግን ዛሬ ደስ የሚልኝ ነገር ምን እንዳለ ታውቃለህ? ዛሬ እኔ የተወለድኩበት ቀን 23 ነው፣ ግን የተወለድኩት ታህሳስ 23 ነው። ታህሳስ 23 ደግሞ በፈረንጆች ጃንዋሪ ፈርስት ኒው ይር የሚውል ነው። አሁን 65 ዓመት ከአንድ ወሬ ነው ዛሬ። አረ እንኳን ተወለድክልን። ረጅም ዓመት እንግዲህ እውነት ብዙ ነገር የምታረግ ሰው ነህና እውነት እድሜን ከፍ ያርግልን ነው የምለው። ጌቺ እኔም ደስተኛ ነኝ ዳንዬ። በጣም አመሰግናለሁ። I proud of you. even the cameraman you are smart and decent። ብዙ ነገሮችን እያየሁኝ እየወደድኩልህ ነው ያለሁት። ምክንያቱም የሚወደድ ነገር ነው እየሰራህበት ያለው። ጥሩ ነገር የሚሰራ ሰው ጥንካሬ ያለው፣ አንተ ጋም ባለው ነገር እኔ ኮርቻለሁ። አመሰግናለሁ። በጣም ቤተሰቦቻችን ይኸው እንግዲህ ዛሬ ከጌቺ ጋር ጥሩ እንትን አድርገናል፣ ውይይት አድርገናልና ቀጣይ ደግሞ እንገናኛለን። ደግሞ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። መልካም ቀን። ታንኪ